ጡረታ ለሁለት ይካፈላል እንጂ ይባዛል ወይ እንዴት የተደበላለቀ መረጃ ነው የሚልና እንደው ለምንድን ነው የሚያሙኙ ነው ወይዘሮ አዜብ አሁን እንደ እውነት በጡረታ ነው የሚተዳደሩት? የኑሮ ድጋፍ የሚሰጠው ደህና አድርጎ ተሻሽሏል። አጭር በድንገት ነው ለኔ በፍጥነት የመጣው። የትኛው ይሄን ውሃድ ነው ውድ ፓርቲ ነው የሚለው ራሱ አሁን አላያይቶ ያለው በፊትስ ሲነሳ አልነበረም? ከዋሳው መድረክ ጀምሮ አቶ መለስ እንደው ማስመረውበት የነበረ ጉዳይ አልነበር? ዘግይተናል ብለው ይሄ ጥያቄ ዛሬ ለምን አስፈለገ? በተለይ የሳቸውን ስልጣን እርሱ የሆነ አላመኑበትም የሚል ነገር ቤቱን አለቅልም እስከ ማለት የሚደርስም ጸብ ነበራቸው የሚሉም ነገር ይነሱ ነበርና እኔና ኃይለ ማርያም የግል ጠብ የለን። ምርጫው ላይ የራሴ መብቴ ነው። የአቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም። ኢፈርትን የሚያህል ግዙፍ ድርጅት የመምራት አቅሙም ብቃቱም የላቸውም ብለውም የሚከራከሩ አሉ። የእርሱ መልስ ምንድነው? የመለስ ባለቤት በመሆኔ መሆን የምገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግልባጩ እንደዚህ ያለ አባባሉ ግን ትምክህተኛ አባባል ነው። እንኳን የሚመልሱት የሚናገሩት ተቋም ነበር ሜቴክ የእውነት እናውራ ከተባለ እሱን ጠይቃቸው የሚናገሩት መመለስ ያቃታቸው ሰዎች ከነበሩ አሻጥር የበዛባቸው ህንጻዎች ናቸው የሚልም ነገር ይነሳልና እዚህ ላይ አስተያየት ይስጡ። እናንተ ያቀርባችሁት ዶክመንተሪ ፊልም በግሌ የተሟላ መረጃ አድርጎ ለመውሰድ ይከብደኛል። እርሶም እኮ የዚህ የዋልታ ቦርድ አባል በነበሩበት ጊዜም እንደዚህ አይነት ዶክመንተሪ ታሰሩ ነበር። ይሄም ያው ከመምሩ ነው ደቀ መዝሙሩና ለብልሽታችን መሰረቱ ኢህአዴግ ነው። ተላቀቁት ክፉ ውርስ ካለ ክፉ ነገር ማለት ኢህአዴግ የመላእክቶች ስብስብ አልነበረ። ስለሰው ቀድጄ ልልበሰው የሚለውን የአስቴር ዘፈን እዚያው አልበም ላይ ደግሞ እና ያጅቦ ወይ ስራን አይሰሩ ወይ ሰው ያሰሩ የሚለውንም እንደሚወዱት ተናግረዋልና በጣም መሰረታዊ ምክንያት እንደሚኖረው እርግጠኛ ነኝ። አርፈ ስራህን ብቻ በመሰራበት ቦታ ላይ የሚተናኮልህ በጣም ብዙ ነው።